ሽንት ቤት ውስጥ ይጨፍራል፣ በቃ ይጮሃል፣ በቃ ምን ይላል፣ በቃ ግራ የሚያጋባ ነገር ውስጥ ነው የገባሁት። እኔ ለራሴ ሜንታ ነኛለሁ በሱ ምክንያት ምን እንደሆነ አላወኩም። በቃ ቆይ ባለቤትሽ ለስንት ሰዓት ይቆያል ሽንት ቤት ውስጥ? 2 ሰዓት ምናምን። 2 ሰዓት? ያኔ ጌታ አትበይኝ። ጌታ ሽፍረስና የምን አባሽ ባል ነው? የምን አባሽ ባል ነው? እሱ ያገባ ነው፣ የተከበረ ባለ ትዳር ነው። እንዳትጋቱኝ እንዳትጋቱኝ። ሰላም ውድ ተመልካቾቻችን፣ ዛሬም በድጋሚ ተገናኝተናል። በዛሬ ፕሮግራማችን አንድ ባለ ታሪክ ይዤላችሁ መጥቻለሁ። ባለ ታሪካችን እዚህ ስቱዲዮ አብራኝ ትገኛለች። አብራችን ቆዩ። እንኳን ደህና መጣሽ። እንኳን ደህና ቆየህ። እስቲ ስምሽን ለኔ ለተመልካቾቻችን በማስተዋወቅ እንጀምር። እሺ፣ ስሜ ሄርሜላ ይባላል። የመጣሁት እዚህ አዲስ አበባ ነው። እሺ ሄርሜላ፣ ምንድነው ወደኛ ሚዲያ ይዘሽልን የመጣሽው ነገር? ወደ እናንተ ሚዲያ የመጣሁበት ጉዳይ በጣም ጥብቅና ወሳኝ ጉዳይ ገጥሞኝ ነው። ማለት ከባድ ነገር ገጥሞኝ ነውና መፍትሄ ባገኝበት ብዬ ነው እናንተ ጋር የመጣሁት። እሺ ሄርሜላ፣ እስቲ የገጠመሽን ችግር ሁሉንም ነገር ለኔም ለተመልካቾቻችንም እስቲ በደንብ ዘርዘር አድርገሽ ሳትፈሪ በደንብ ነገሪ። ችግሩ የሚፈታ ከሆነ አብረን መንፈት ይሆናል። እሺ አመሰግናለሁ። መፍትሄ እንደማገኝበት ደግሞ ስለማልጠራጠር ነው እናንተ ጋር የመጣሁትና ባለቤቴ ትንሽ ባህሪው ከበድ አለብኝ። ማለት የተለየ ነገር እያሳየ የመጣና ቤት ውስጥ ያለው ነገር ብዙ አልተመቸኝም። የሚያደርጋቸው ነገሮች በሙሉ ትንሽ ግራ ስለገባኝ ነው። እስቲ በመጀመሪያ ስለ ባለቤትሽ እንዴት ነው የተገናኛችሁት? እስቲ ስራንቺም እስቲ አንዳንድ ነገሮች እስቲ በይን። እስቲ ነገሮችን ከመጀመሪያው ጀምሮ በደንብ ለችግሩ ለመፍታትም ነገሮችን ከመጀመሪያው ጀምሮ ማወቅ ስላለብኝ ነው። ስለ ራስሽም ስለ እድገትሽም ስለ ቤተሰቦችሽም እስቲ ሁሉንም ነገር እስቲ ንገሪኝ። እኔ ተወልጄ ያደግኩት አዲስ አበባ ነው ብያለሁ። ባለቤቴ ጋር የተገናኘ ነው አንድ ቢሮ ውስጥ ነበር የምንሰራው እና እሱ ጋር በምንሰራበት ታይም አብረን እየሰራን እንዳለን እንደዚሁ ተዋወቅን እና ትንሽ እኔም በእድሜ ትንሽ በልጠዋለሁ እና እሱ ደግሞ ትንሽ የ2 ዓመት ልዩነት አለ። ከዛ በቃ አንድ መግባባት ጀመርን። ስናወራ ከቀን ወደ ቀን ያው ሰው መቼም ይቀራረባል፣ ወደ ሌላ ነገር ውስጥ ይገባልና 2 ዓመት አሳለፍን በፍቅር እና ያው በፍቅር 2 ዓመት እንዳሳለፍን ተጋባን። ቤተሰቦቼ ፍቃደኛ አይደሉም። ማለት ትንሽ እሱ ይበልጥሻል፣ የሚበልጥሽን ነው ማግባት ያለብሽ፣ ትንሽ ሴት ልጅ ትንሽ ከፍ ያለ ማግባት አለባት ምናምን የሚል ብዙ ነገር ውጣ ወረድ ነበር እና እነሱን አልሰማም ብዬ እናንተ በእኔ ህይወት አታዙም ምናምን ብዬ እነሱ ትቼ እሱን መርጬ ገባሁኝና ወስነን ተጋባን እና የኖርን ነበር 4 ዓመት ሙሉ አብረን በትዳር ያሳለፍን እንዳለ የሚያሳያቸው ነገሮች አሁን በቅርብ ጊዜ ብዙም ሩቅ አይባልም፣ ቅርብ ጊዜ ላይ የሚያሳየው ነገር ደስተኛ አላደረገኝም። ማለት የሚያሳያቸው ምልክቶች በሙሉ ደስ አይሉም። ብቻ እኔ ምን እንደምልህ አላውቅም፣ ግራ ያጋባል። አሁን ሴትና ወንድ እንግዲህ በተለምዶም ሴት ትንሽ አነስ ስትል ወንድ ተለቅ ሲል ነው እና አንቺ ደግሞ ትንሽ በእድሜ እኔ እበልጣለሁ ብለሽኝ ነበር አይደለ? እና አሁን እስቲ እንዴት ነው መጀመሪያ ግንኙነታችሁ? ማለት ማን ነው መጀመሪያ የጠየቀው? እንዴት ነው የጀመራችሁት ፍቅር? እሱ ጠይቆሽ ነው ገፍቶ ወይስ አንቺ ነሽ ገፍተሽ የጠየቅሽው? ማለት ከባድ ስለሆነ እንደዚህ ነገር። በፍቅር ጥያቄ ያቀረበልኝ እሱ ነው። ማለት እኔ እንደ ወንድም ምናምን ነበር የማየው እና ቅርብነታችን ከቀን ወደ ቀን እየጨመረ በሄደ ቁጥር ግን እሱ ፍቅር ይዞት ነበር። እኔ አላወቅኩም። ነግሬዋለሁ። ማለት የሚበልጠኝን ነው ማግባት የምፈልገው እና ያው መቼም አንዳንዴ ይከብዳል አይደለ? በማህበረሰባችንም በእኛም ዘንድ ስትሄድ ባደግንበት ባህልም እንደዚህ አይነት ነገር አይደረግም። በቃ እኔ ፍቅር ይዞኛል ከአንቺ ጋር መጋባት አለብን፣ እኔ አፈቅርሻለሁ እወድሻለሁ ምናምን ሲል መንቀፍ አልፈለኩም። እሺ ብዬ ተቀበልኩ የፍቅር ጥያቄውን። በፍቅር 2 ዓመት አሳልፍን። ከቀን ወደ ቀን እንደዚህ አይነት ነገር ስናሳልፍ በቃ መጋባት አለብን ብለን ወሰን ተጋባን። ተጋብተን 4 ዓመት ያሳልፈናል። ቤተሰብ ሳይፈቅድ ማለት ነው? እንዴት ነው ግን? የአንቺ ቤተሰብ አልፈቀዱልኝም ብለሽ ነበር። የእሱስ ቤተሰብ እንዴት ነበር? ፍቃድ ሰጥቷቸው ነበር? የእሱም ፍቃደኛ አይደሉም። የኔም ፍቃደኛ አይደሉም። እንዴት ነው ታዲያ የሁለታችን ቤተሰብ ሳይፈቅዱ እንዴት ነው ሁለታችሁ እንዴት እንደዚህ አይነት ነገር ተወስኑ ይቻላችሁ? ማለት እንዴ ፍቅር እኮ ነው። ፍቅር ከሆንክ አንተ ከተግባባክ ሌላ ሰው ጣልቃ እንዲገባባት ፍቅድ አትፈልግም አይደለ? ፍቅር ውር ነው ይባላል አይደል? አንዳንዴ
በዛ ወሰን ተጋባን ኖርና ሰላም እየኖርን ነበር እኮ በጣም ሰላም እየኖርን ነው እንከባበራለን መልካም ሰው ነው በጣም በጥቅሉ በጣም ጸባዩ ደስ የሚል ልጅ ነው ምንም እንትን የሚጎለው ነገር የለም ግን ከቀን ወደ ቀን የሚያሳያቸው ባህሪያቶች በሙሉ ሊመቹኝ አልቻሉም ግራ ስላጋባኝ ነው ምንድነው ከኔ ነው ጥፋቱ ምንድነው ብዬ የራሴን ጥያቄ ውስጥ አስገባሁኝና ብቻ አላቅም ትንሽ መፍትሄ ባገኝ ብዬ ወደ እናንተ ጋር መጣሁ ምንድነው እስቲ ባለቤትሽ ያሳያለው ነገር ምንድነው ነገሮች አሁን ያየሽበት ነገር እስቲ መጀመሪያስ ባለቤትሽ እንዴት አይነት ሰው ነበር አሁን በደንብ ግልጽ አድርገሽ እንድነግሪኝ ነው ባለቤቴ እንዳልኩህ በእድሜ ይበልጣሉ ብያለሁ 2 ዓመት ልዩነት አለ ሌላ ሰው ጋር ምናምን እንደዚህ አይነት ሪሌሽን የለውም ማለት ሴት ጋር ምናምን ግንኙነት ምናምን የለውም ማለት መልካም ሰው ነው ለኔ በጣም መልካም ሰው ነው በጣም የፍቅር ሰው ነው ሰውን መንከባከብ ይወዳል ማለት እኔም በጣም ይንከባከበኛል እኔ ደስ ይለኛል በቃ በሚያደርጋቸው ነገሮች እኔ ደስተኛ ነኝ ከሱ ጋር ግን አሁን ላይ እኔ ምን እንደምላ አላውቅም ማለት በቃ መናገር ካለብኝ ሚዲያ ላይ ነው መናገር አለብኝ መኝታ ቤትና ሳሎን ማሳለፍ ሲገባው ጊዜውን እኔ ጋር ማሳለፍ ሲገባው ጊዜውን በቃ አንድ 3 ወር or 4 ወር አልሆነም ሽንት ቤት ውስጥ ነው የሚያሳልፈው ምን እንደሆነ አላውቅም ሽንት ቤት ውስጥ ይጨፍራል በቃ ይጮሃል በቃ ምን ይላል በቃ ግራ የሚያጋባ ነገር ውስጥ ነው የገባሁት እኔ ለራሴ ምን ታኖኛለሁ በሱ ምክንያት ምን እንደሆነ አላወኩም በቃ ምጠይቀው ሰው ባጣ ነው ወደ እናንተ የመጣሁት ማዋየው ሰው ባጣ ነው ወደ እናንተ ጋር የመጣሁት ማለት ሽንት ቤት ውስጥ ብቻውን ነው የሚጨፍረው ዘፈን ገብቶ ነው ብቻውን ነው ዋው ብቻውን ገብቶ ነው የሚጨፍረው ምን እንደሆነ አላውቅም ዘፈንም ይከፍታል አንዳንዴ ዘፈንም ሳይከፍት ሙዚቃም ሳይከፍት ዝም ብሎ ይጨፍራል ማለት ቆይ አልገባኝም ምን አይነት ነገር ነው የነገርሽኛለሽ ቆይ ባለቤትሽ ምን አልጠየቅሽውም እንደዚህ ቀርበሽ ለምንድን ነው እንደዚህ የምታደርገው ምናምን ብለሽ ሊያወራኝ ፈቃደኛ አይደለም በጭራሽ ለኔ ጊዜ የለውም ከስራ ይመጣል ምግብ ምናምን ካለ ይበላል ቀጥታ ወደ መኝታ ቤት ይገባል ከመኝታ ቤት ተኝተን ዘሎ ሻወር ቤት አገኘዋለሁ ግራ ነው የሚያጋባኝ ይሄ ነገር በጣም በተደጋገመብኝ በዚህ ምክንያት ነው እናንተ ጋር የመጣሁት ቆይ ምንድን ነው የሚያደርገው ሻወር ቤት ገብቶ ከዘፈንና ከመጨፈር ሌላ ምን ያደርጋል እኔ ከፍቻ ላይው ምን እንደሚያደርግ ከፍቻ ላይው ብቻ ድምፁ ነው የሚሰማኝ የሚያደርገው ነገር በሙሉ ምን አይነት ድምፅ ይጨፍራል ስላልሽኝ ከፍተሽ ካላየሽው እንዴት እንደሚጨፍር አወቅሽ ሙዚቃ ይከፍታል አንዳንዴ ሙዚቃ ይከፍታል በሙዚቃ ይጨፍራል ሙዚቃ ሳይከፍት ደግሞ ዝም ብሎ በቃ በራሱ ምን የሆነ የተዘበራረቀ ነገር ገጥሞ ያውቅም እንደዛ ነገር ነው የሚያደርገው እንዴት ነው ቆይ አሁን እየነገርሽኝ ያለው ነገር በጣም ግራ የማይገባ ነገር ነው ቆይ ሽንት ቤት ውስጥ ገብቶ ይጨፍራል ይጮሃል ምናምን ብለሽኛል ቆይ ይሄን ነገር ሲያደርግ አንቺስ ቆይ በሩን ገንጠልሽ ለመግባት አልሞከርሽም ይቆልፈዋል ማለት ውስጥ ይቆልፈዋል ቆልፎ ነው ይሄ ሁሉ ነገር የሚያደርገው ይጨፍረው የሚጮኸው ቆልፎ ነው እንደፈለገ የሚሆነው ቆይ ይሄ ሁሉ ነገር ሲከሰት ቆይ አንቺስ ጓደኞች መቼም ይኖሩታል የሱ ጓደኞች እንዴት ነው ለማማከር አልሞከርሽም ምን እየተከሰተበት እንደሆነ ምናልባት ሌላ ነገር ጀምሮ ከሆነ ምናልባት ቪዲዮም እየሰራ ሊሆን ይችላል ብዬ እኮ ነው የቲክቶክ ምናምን እንደዚህ አሁን ዘመኑ ላይ እንደዚህ ነገር ብዬ ነው እንደ ቲክቶክ ምናምን መስራት ቢፈልግ ሳሎንና መኝታ ቤት እኮ ይሰራል እንዴት ሽንት ቤት አንተ ትሰራለህ ስታስበው ሽንት ቤት ውስጥ ምን አይነት ቲክቶክ ይሰራል ምንም ቲክቶክ የሚሰራበት እንትን የለውም እኔ ብዙ ነገር እንትን ብያለሁ ማለት የሃይማኖት አባት ሳይቀር አምጥቼ ቤት ውስጥ ጸበል አስረጭቻለሁ ቤቱን ግን እሱ ደግሞ ጸበል መረጨት ራሱ አይፈልግም ይጠፋል እና እኔ ጓደኞቹንም ሁሉንም አማከራለሁ ብዙ አድርጌያለሁ ምን ጓደኞቹ ምን አሉሽ ታዲያ ስታወራቸው ጓደኞቹንም እንደዚሁ አያወራቸውም እንደኔ ነው አብሮ ይውላል እነሱ ጋር ትንሽ ሰዓት ይሰጣቸዋል ይመጣል ቤት ነው የሚያሳልፈው ብዙ ጊዜ እኔ ስራውዬ በጣም ቤት ነው የሚያሳልፈው እሱ እንደውም በቃ እስኪ የሆነ ነገር ምንድነው አንድ ቀን ሞቶ ከማገኘው የሆነ ነገር ሆኖ እንዳላገኘው ብዬ ሁሉ ሽንት ቤት ቆልፌ እወጣለሁ ቁልፍ ይዤ እሄዳለሁ ደውሎ ይጮሃል በቃ በጣም ነው የሚጮህብኝ በቃ በስልክ እንዴት የሽንት ቤት ቁልፍ ይዘሽ ሄድሽ ብሎ ይጮሃል እኔ እኮ ሌላ ነገር እንዳይሆን ብዬ ፈርቼ ነው ጭራሽ እኔ ሳልኖርም ቤት ውስጥ እየገባ እንደዚህ ያደርጋል ምን እንደሚያደርግ ግራ ነው የሚያጋባውና ከባድ ሆነብኝ ነው በጣም አሁን ስትነግሪኝ ደግሞ በጣም ግራ የሚያጋባ ነገር ነው እስቲ ቆይ አንቺስ ይሄ ነገር ሲፈጠር አንቺ ላይስ ምንም ነገር የደረሰ ነገር የለም አንቺስ ምንም አይነት የጸባይ ለውጥ ምንም እንግዲህ ከሱ ጋር ያላችሁስ ግንኙነት ቆይ እንዴት ነው እኔ ከሱና እኔ ግንኙነታችን 3 ወር ሆነን እኮ ካቆምን እንደዚህ አይነት ነገር ማለት በቃ ምንም አይነት ግንኙነት የለም እኔ ጋር ምንም አይነት ግንኙነት የለውም አብራችሁ ግንኙነት ካደረጋችሁም 3 ወር ሆናችሁ 3 ወር አልፏል 3 ወር በላይ ነው
እና ቆይ ያንቺስ ጸባይ እንዴት ነው ከሱ ጋር ያላችሁ ነገር ስልሽ ከሴክስ ውጪ ያላችሁ ግንኙነት እንዴት ነው? እስቲ ማለት እኔ ባሌ ነው፣ አከብረዋለሁ፣ ያከብረኛል። መልካም ሰው ነው ብያለሁኝ ቅድም ላይ መግቢያችን ላይ። ጥሩ ሰው ነው ማለት ለእኔ ክፉ የሚያደርግ ሰው አይደለም። እና ግን እንደዚህ አይነት ባህሪ ከየት እንዳመጣ አላውቅም። እኔም አንዳንዴ ሳላስበው ራሴ ሽንት ቤት ውስጥ አገኘዋለሁ። በነገራችን ላይ ሳላስበው ሽንት ቤት ውስጥ አገኘዋለሁ። ራሴን ተኝቻለሁ አይደለ? ግን ስነቃ የማገኘው ሽንት ቤት ውስጥ ነው ራሴን የማገኘው። እና ምን አንቺ ስለምትት አልወሰንሽም? እንደዚህ ነገር በጣም ግራ የሚገባ ነገር ነው እየነገርሽኝ ያለሽ። አዎ እንግዲህ ለእኔም ለራሴ ጥያቄ ነው የሆነብኝ ይሄ ነገር። ምን እንደሆነብኝም አላውቅም፣ ምን እንደተደረገም አላውቅም። እንደምትነግሪኝ ከሆነ ሽንት ቤቱ ላይ በጣም ከባድ ነገር አለ ማለት ነው። እና ይሄን ነገር አንቺ ካወቅሽ አንቺ ላይ የደረሰ ከሆነ ጸበል ነው እንዴት ጸበል ምናምን ለመጠመቅ ምናልባት ነፍስ አባት አስረጫለሁ ብለሻል። አንቺ ላይስ እንዴት ነው? ጸሎት ወይ የሆነ ነገር ለማድረግ አልሞከርሽም? ጸሎት እኔ አሁን ሌሊት ላይ ምናምን እየተነሳሁ የሆነ ሰዓት ላይ አደርግ ነበር፣ ግን ከቆረጥኩ ከ3 ወር በላይ ሆነ። ጸሎት አድርጌ አላውቅም። ሐኪም ቤት አልሄድሽም? ምናልባት ሐኪም ጋር ምን ሆንኩ ብዬ ልሂድ? ስታስበው አሁን ከባድ እኮ ነው። ሐኪም ጋር ምኔን አመመኝ ብዬ ልሂድ? አሁን ስልሽ አሁን ነገሮችን አሰፍተን ስለምናያቸው ነው። አንዳንዴ ምን ይፈጠራል መሰለሽ፣ በዘመናዊዎቹ ደግሞ ስሊፕ ዎክ ይባላል። ተኝተው ራሳቸውን ሌላ ቦታ የሚያገኙት ማለት እንደዛም ከሆነ ብዬ ነው። ምናልባት ሐኪም ቤት ሄደሽ አልታየሽም ወይ? እንደዚህ ነገር ሲፈጠር በጣም ከባድ ነገር ነው። አንቺ ላይ ይሄ ነገር ሲፈጠር እንዴት ነው ዝም ብለሽ ነው የተቀመጥሽው ወይስ ምን አድርገሻል የሚለውን ደግሞ ስለፈለኩ ነው። ጸበል ነፍስ አባት አለን። ጸበል አምጥቼ ጸበል እሳቸውን ጠርቼ ቤቱን አስረጨው። በቃ ቤቱ ከሆነ ችግራችን ቤቱ ላይ ያለው ነገር እንደሆነ ብዬ ጸበል አስረጨው። ግን አልደጋገምኩትም ጸበሉን። አንድ ቀን ብቻ ነው አባቴን ደግሞ እንዳላደክማቸው ብዬ አንድ ቀን ብቻ ነው ጸበል አምጥቼ ያስረጨሁት ቤቱን። እና ያው ቤተክርስቲያንም እሄዳለሁ እኮ እሱንም እኮ አንዳንዴ ይዤው እሄዳለሁ። ቤተክርስቲያን እንሄዳለን፣ ጸሎት አድርገን ትምህርት ሰምተን ምናምን እንመጣለን። ግን እኔ አላቅም፣ ከባድ ነው። ምን እንደሆነብኝ አላቅም። እኔ ምን እየሆንኩ እንደሆነም አላቅም። እኔ ራሴን ቀይሬ ያገኘዋለሁ ብያለሁ፣ ተቀይሬ ያገኘዋለሁ ሽንት ቤት ውስጥ። እሱ ለራሴ ጥያቄ ይሆንብኛል። ከዛ ሽንት ቤት ውስጥ ምን እንዳለ አላቅም። እንግዲህ አብራችሁ ከባለቤትሽ ጋር እንግዲህ ፍቅር ነን ብለሽኛል። ከዛ በተረፈ እና አንቺ ስለ ራስሽ እንዴት ነው ለመናገር እንደዚህ ሁኚ እንደዚህ ራሴን አገኘዋለሁ፣ አንተም እዚህ ሽንት ቤት ውስጥ የምታደርገውን ነገር ምንድን ነው ብለሽ እሱን አስጨንቀሽ ለማማከርም ስለ ራስሽም ለመንገር አልሞከርሽም? እኔ ልጠይቀውም አሁን እፈራዋለሁ። ማለት መደፋፍ የሆነ ብቻዬን ሲሆን እንደሆነ እያደረገ ነው። ምንድን ነው የልጅ የሚሰራው ስራ እንዴ? እኔስ ምን ሆኜ ነው ብዬ ብቻዬን አወራለሁ። ብቻዬን በጣም ራሴን እጠይቃለሁ። ፊት ለፊት ሳገኘው ግን አልጠይቅም። አሁን እየነገርሽኝ ያለሽው ነገር በጣም ከባድ ነው። እንዴት ነው ቆይ እሱ ጋር ስትሄጂ እንዴት ነው ማለት መጠየቅ የምትፈሪው? እፈራለሁ። በቃ እንደነገርኩ ብቻዬን ቁጭ ብዬ ቢሮ ቁጭ ብዬ ምንድን ነው ልጅ የሚያደርገው? በትዳር ላይ ምን እየደረሰ ነው? ምን እየሆንኩኝ ነው? እኔስ ምን ሆኜ ነው? እንዲህ ዛሬማ ቁጭ ብዬ ማውራት አለብን በቃ ብዬ መጠየቅ አለብኝ። ቀይን ሁሉ አስብና ሲመጣ ግን የሆነ እፈራለሁ። አይደለም ቁጭ ብዬ ስለ ጉዳዩ ላወራው አይኑ ላይ ሁሉ እፈራለሁ። ማለት ቀና ብዬ ማየትም እሱን እፈራለሁ። ቆይ ባለቤትሽ ለስንት ሰዓት ይቆያል ሽንት ቤት ውስጥ? 2 ሰዓት ምናምን። 2 ሰዓት? 2 ሰዓት ሽንት ቤት ውስጥ እየጮኸ ምናምን? አዎ እኔ ሻወር እየወሰደ ምናምን ይመስለኛል። አንተ ምንድነው የምትጮኸው ምናምን ሳይል ጨራሽ አይሰማኝም። በቃ ሳንኳኳም ራሱ ምንድነው አልፈሽ ቁጭ በይ ምናምን በቃ እንደዚህ ነው የሚለው። ምንም ራሱን ሁሉ እኔ ብቻ አላውቅም። የሆነ ነገር ሞቶ እንዳይገኝ ብዬ እንኳን ራሱ ብያለሁ እኮ ስወጣ ቢሮ ሲሄድ ቆልፌበት እሄዳለሁ። ቆልፌ ቁልፉን ይዤ በሚሄድበት ታይም ቤት እንዴት ሽንት ቤት ቁልፍ ይዘሽ እርሽ ብሎ ከረየ ይጮሃል። በቃ ይጮሃል። ስልክ ደውሎ ይጮህብኛል። ማለት የሚጋበት ሰዓትም በፈለገበት ሰዓት ነው። በፈለገበት ሰዓት ስራም እኮ አይሰራም ማለት እኮ ነው። አሁን ስራም አይሰራም እንደተረዳሁት ከሆነ ከስራም ተገሏል። በቃ ስራው እዚህ ቤት ውስጥ ሆኗል። የሱ ስራ ቤት ውስጥ ሽንት ቤት ውስጥ ነው። በቃ አሁን እሱ ስራ ሁሉ ማለት ነው። በጣም የሚያስገርም ነገር ነው። እንደውም የሆነ አሻንጉሊት የሚወዳት አሻንጉሊት አለች። ይህችን ነው ይዞ የሚገባው ሽንት ቤት። እቺ አሻንጉሊት ምንድን ነች? ምን አላውቅም። ይሄ የሳሎን አሻንጉሊት የገዛሁት እሱ ነው ራሱ ስጦታ የሰጠኝ። ይሄ እና እኮ ምንድን ናት እቺ አሻንጉሊት? ይዟት ነው የሚገባው ሽንት ቤት ውስጥ ይዟት ነው የሚገባው። እቺ ሽንት ቤት ውስጥ ይዛት ይገባል? አዎ ማለት ምን ታደርግለታለች? አሁን እኔ ምን አውቃለሁ? የተለየ ነገር ነው አለ አላውቅም። አሁንማ በቃ የሆነ አጠራጠረኛል። ምን እንደሆነ አላውቅም። በቃ እስቲ ቆይ የተለየ ነገር ካለበት እንደማየው ግን ኖርማል አሻንጉሊት ነው የሚታየው። ኖርማል አሻንጉሊት አይደል? ሁሌ እቺን አሻንጉሊት ይዟት ይገባል ነው? ሁሌ ይዟት ይገባል። ከዛ ምን የሚያደርግ መስልሻል? ከዚህ አሻንጉሊት ጋር ምን አውቃለሁ? እኔ ከፍቼ ገብቼ አይቼው አላውቅም።
አሁን ይሄን አሻንጉሊት ቆይ እሱ ነው የገዙ ብለሽኛል አይደል? እሱ ነው ለኔ ስጦታ የሰጠኝ። ላንቺ ስጦታ ገዝቼው ነው ያለሽ? አሁን ይሄን አሻንጉሊት ገዝቼው ነው ብሎ ልጅም ገና ስላልወለድን በቃ ደስ ቢላት ብሎ እሱ ነው ስጦታ የሰጠኝ። ምናልባት ሌላ ሰው ከሰጠው ብዬ ያው እኔ እንጃ በቃ ወደድኳት በቃ ልጅ ስለምትወጂ ምናምን ብሎ ልጅ ያው ገና አልወለድንም ብያለሁ። ልጅ ስለምትወጂ ምናምን ብሎ ይችን ገዝቶ ሰጠኝ። ቆይና ልጅስ እንዴት እስካሁን ድረስ 4 ዓመት በትዳር ቆይታችሁ እንዴት ልጅ ሳልወለዳችሁ? ገና ትንሽ እንቆይ የራሳችንን ነገር እናያዝ ምናምን እያልን ነው። በኪራይ ቤት ከምንወልድ ምናምን እያልን እሱን እያሰብን ጊዜው ሄደ። አሁን ቆይ ባለቤትሽ ምን እየሰራ ነው ያለው? አሁን ላይ ስራ እሱም ምንም አያስጨንቀንም። በእርግጥ በፊት የመንግስት ሰራተኛ ነበርን ብያለሁ። አሁን ላይ እሱም በሱም በኩል በእኔም በኩል ቤተሰቦቻችን ትንሽ ስላላቸው የራሳችን ድርጅት ስላለ ያን ያህል ስራ አያሳስበንም። ማለት ከቤተሰቦቻችሁ ጋር ማለት ፍቅር ናችሁ ማለት ነው? ተጣልተናል ወይስ ተስማምታችሁ ነው ማለት? ያው ስንጋባ ደፍረን ስንጋባባቸው ያደረጉት ነገር ቢኖር ያው እነሱ ፍቅራቸው በእነሱ ፍቅር መሀል እኛ አንገባም ብለው ያው ሰርግ አደረጉ። በመልካም ጋብቻ ተጋባን እና ያው ከነሱ የሚያገኛ ከኔም ቤተሰብ ከሱም ቤተሰብ አለ። በሱ ነው የምንተዳደረው አሁን ላይ። እሺ ቆይ ታዲያ አሁን እኔ ምን እንዳደርግልሽ ነው እዚህ የመጣሽው? አሁን እኔ እናንተ እንድትከታተሉኝ የሚያደርገውን ነገር በሙሉ እንድትከታተሉኝ ነው የምፈልገው። በቃ ቤት ውስጥ ምን እንደሚያደርግ ማወቅ እፈልጋለሁ። በቃ እዛ ሽንት ቤት ውስጥ ገብቶ ምን እንደሚያደርግ እኔ ድርጅት ቢሮ አለን የራሳችን ድርጅት እዛ ስለምውል አግዘኝ እንኳን ስለ ትቷል። በቃ 3 ወር ሆኖታል እዛ ቢሮ ውስጥ መገኘት። በቃ ምን እንደሚሰራ ማወቅ ብቻ ነው የምፈልገው፣ ቤት ውስጥ ምን እንደሚሰራ ከሆነ። አሁን እስቲ የሽንት ቤታችሁ ሁኔታ እንዴት ነው ስልሽ፣ ለካሜራ ይመቻል? ድብቅ ካሜራ አስቀምጠን ለማየት ይመቻል? ምቹ ነው፣ ችግር የለውም። ማለት ሽንት ቤቱ እንዴት ነው? ቤታችሁ ውስጥ ያለ ሽንት ቤት ነው የሚሆነው ወይስ ምን አይነት ሽንት ቤት ነው? ቤታችን ውስጥ ያለው ሽንት ቤት ነው እንጂ ቤታችን ውስጥ ያለ ሽንት ቤት ነው። እሺ በቃ ካሜራ እንገጥምበትና የሚፈጠረውን ነገር እንዳለ ለአንቺ ምናሳብ ይቅሽ ይሆናል። እሺ
እያደረገች ነው? ምን ባለቤት ዮሐንስ ምን እያደረግሽ ነው? ልጁ ምን እያደረግሽ ነው? ተረጋጋ። ባለቤት አለች ዮሐንስ ምን እያደረግሽ ነው? ልጁ ምን ነው የመታሽበት? ምን ነው የመታሽበት? ልጁ ላይ ስትበትኝ ብዙ ነገር በዛ ካሜራ ለቃት። ዮሐንስ ባለቤት አለች። ማነሽ አንቺ? ማነሽ? ምንድን ነው የመታሽበት? ባለቤት አለችም። ባለቤት አለ ቦታ ያለችው ማነሽ አንቺ? ምንድን ነው የመታሽበት? ባለቤት አለችም። እንዴት እንደዚህ ወደዚህ ቀየርሽው? እንዴት እንደዚህ ያደረግሽው? በአንድ እንዴት እንደዚህ ያሳመንሽው? ምንድን ነው የመታሽበት? ይሄን አውልቀሻል። ይሄንንም አውልቀሻል። እያየሽ ነው አይደለ? ይሄ አስገድደሽ ልትደፍኝ ነው እንደው ይሄ ግድሽን ይቀመጣል። ልብስን ዮሐንስ ከልብስናል። ምንድን ነው መስታረግ የነበረ? ለቂ ምንድን ነው? ምን እያደረግሽበት ነው? ቲሸርቱ ሴት ምን አለሽ ከዚህ ቲሸርት? ለቂው ምን እያደረግሽ ነው? ተረጋጊ። ከየት ነው የመጣሽው? በመጀመሪያ ለእኔ ማንነት ምንም አያደርግሽም። እዚህ ቤት ውስጥ ምን ልታረጊ ገባሽ? እንዴት ገባሽ? ስለኔ ምን ታውቃለህ? እንዴት እዚህ ቤት ቁልፍ አገኘሽ? ነይ ወደዚህ። ባለቤት አይደለች ዮሐንስ። ታውቃታለች። በደንብ ያለች ነቃ በል ዮሐንስ። ኧረ ውሃ ስጡኝ እስኪ ዮሐንስ። ነቃ በል። ደፍታበት ነው የሆነ ነገር። ምን አድርገሽ ነው ልጁ? እንዴት አድርገሽ? ለምንድን ነው? ምን አይን አውጣ ነሽ አንቺ? ወሬ ልትወጪ ነው? ባለቤት አይደለችም። ከየት ነው የመጣሽው? ማን እንደሆነ አንቺ ትናገሪያለሽ። ከየት ነው የመጣሽው? ስላለችሽ ምንም አይፈጠርም። ነይ ወደዚህ። ሰራተሽ እኮ ነው። ባለቤት አይደለችም። አትጩሂ። ተረጋጋ። እሷ ሚስት አይደለችም። ንቃ። ምን ነው የመታሽበት? አይቼሻለሁ። ስትበትኝበት አይቼሻለሁ። ምንድን ነው የመታሽበት? ያኔ ጌታ አትበይኝ። ጌታሽ ይፍረስና የምን አባሽ ባል ነው? እሱ ያገባ ነው። የተከበረ ባለ ትዳር ነው። እንዳትሆኚ ባለቤት አይደለችም እሷ። ባለቤት አይደለችም። ንቃ። ከየት የመጣ ባል ነው? ምንድን ነው ያደረግሽው? ምን ስታደርጊው ነበር? እስከ ዛሬ ምን ስታደርጊው ነበር? አትጩሂ። ምንድን ነው ያደረግሽው? ልጁ ምን እንዳደረግሽው? ምን እያደረግሽበት እንደነበር ተናገሪያለሽ። ባለቤት አይደለችም። አንተ ባለቤት አይደለችም። ምንድን ነው ያደረግሽው? ልጁ ምንድን ነው የመጣሽበት? ለምን እንደዚህ የምታደርጊው? ከየት ነው የመጣሽው? እንዴት ገባሽ እዚህ ቤት? እንዴት ገባሽ እዚህ ቤት? ባለቤት እንዴት ልጁ ምንድን ነው ያደረግሽው? እንደዚህ እንዴት አደረግሽው? ምንድን ነው የመጣሽበት? እንዴት እንዳሳመሽ ባለቤት አንተ አትንኪው። ምንድን ነው ያደረግሽው? ስትበትኝበት አይቼሻለሁ። በካሜራ ተይዟል። ለቀኝ። አታልቅሽ። እዚህ ስላለቀሽ ምንም አይደለም። ምንድን እንደመታሽበት ነገር የመታሽበት ምንድን ነው? ከየት ነው ያመጣሽው? ኧረ ባለቤት ለምን አታዋትም? ባለቤት አይደለችም። ባለቤት አይደለም። የትም እንዳትሄጂ። ባለቤት አይደለችም። ለምን